ናቁጭ በል ወደ ነው የምትወጣው እንዴ? እኔ ምንድነኝ? ምን አደረኩ? ያረኩ ነገር ካለ በግልጽ ንገረኝ። አለባበስሽን ሳታስተካኪ ቤት ሳታስተካኪ ምግብ እንዴት እንደምትሰሪ ብቻ እኔ እንጃ። እሺ ምንድነው ያረኩኝ? ቆይ ነው ያረኩት ነገር ካለ ንገረኝ ወይ ካመመ ንገረኝ። አልሐምዱሊላህ ምስጋና ላንተ ይሁን ያማሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዳና ናችሁ? እኛ ዳና ነን አልሐምዱሊላህ። ሳምንታችሁ እንዴት ነበረ? ይኸው ዛሬ ደርሰናል አልሐምዱሊላህ። ዛሬም አሪፍ ቪዲዮ ይዤላችሁ መጥቻለሁ። ትማሩበታላችሁ ብዬ ተስፋ አደርጋለሁ። በነገራችን ላይ ይህን ቪዲዮ ሲሰራ ትንሽም ቢሆን የሆነ ሰው ይማርበታል ብዬ ነው እንደዚህ አይነት ቪዲዮዎችን የምንሰራው። ስለዚህ የተማራችሁ ከዚህ የተማራችሁ አንድ ነገርም ይሁን የተማራችሁትን በኮሜንት ስር እንድትጽፉልን በአክብሮት ጠይቃችኋለሁ። ዛሬ ምን አሰብኩ መሰላችሁ? ዛሬ በጣም መጥፎ ባል ነው የሚሆንባት። መጥፎ ባል ሲላችሁ በጣም ፒክ ያለ አይደል? ይሄ መስኩላር የሚጫወት ባል አለ አይደል? እንደዛ ነው። ዛሬ ምን አረጋዋለሁ? ከስራ እየመጣሁኝ ነው አሁን ወደ ቤት ሄዳለሁ። ከዛ ቤት ሲገባ እሷ ምግብ ምናምን አዘጋጅታ ትጠብቀኛለች። ከዚህ በፊት ምግብ ስታዘጋጅ የትኛውም ምግብ ሲሆን እኔ ብዙ ምግብ አልመርጥም፣ የተገኘውን የምበላ ሰው ነኝ። ስለዚህ ዛሬ ይቀየራለሁ ማለት ነው። ዛሬ እሷ የሰራችውን ምግብ መጀመሪያ መቅመስ አለብኝ ምናምን ብዬ በቃ የሌለ አለ አይደል እሷን ለማናደድ የሚሰራው ተንኮል ማለት ነው። አንዳንዶቻችሁ ተንኮል ጥሩ አይደለም እያላችሁ ነው። ባልና ሚስት መሀል ተንኮል ጥሩ ነው ለክፋት ካልሆነ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ለዚህ ቪዲዮ በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳታልፉ። ከዛም ደግሞ የደውል ምልክቱም እየጫናችሁ እኛ የምንለቃቸው ቪዲዮዎች ቶሎ ቶሎ እናንተ ጋር እንዲደርሱ ማድረጉን እንዳትረሱ እላችኋለሁ። አሳምራለች ወላሂ እንዴት አድርጋ እንዳሳመረች። ይሄን ሁሉ ላጥፋ ላጥፋ እዚህ ጋር እናረግ። እሷ ላይ ከልጆች ጋር ልብስ እያጠፈች ነው መሰለኝ የላውንደሪ። ይቅርበኝ፣ ይህን እንዳለ አጠፋዋለሁ፣ እንዳለ ብልሽልሹን አውጣለሁ። እንደዚህ ያሳመረችው ግን ይኸውላችሁ መጨረሻ ላይ ቪዲዮ ካለቀ በኋላ እኔ ራሴን እንደዚሁ አድርጌ ያስተካክልላታለሁ። ምንድነው እላታለሁ፣ ያው ቤት የምትውሉ ሰዎች ምን ያህል ከባድ እንደሆነ ታውቃላችሁ። ስለዚህ የሆነ ሰው ባላችሁ መጥቶ እንደዚህ ሲላችሁ ምን ያህል እንደሚያናድድ ታውቃላችሁ። ለዛም ነው እናንተ ደግሞ ሳትናደዱብኝ ቪዲዮውን እስከ መጨረሻ አይታችሁ ሀሳባችሁን ትሰጣላችሁ ማለት ነው። የተሰማችሁ ችግር የለም ምንም ይሁን የተሰማችሁን ሀሳብ ስጡን። እኛ ደግሞ ኮሜንታችሁ ሙሉ በሙሉ እናነበዋለን። ስለዚህ አሁን ስራዬ ማበላሸት ነው። ይቅር በለኝ ወይኔ ሚስቴ፣ በቃ እናበላሸዋለን። እናንተም ደግሞ ተጠያቂ ናችሁ። እያያችሁ አይደል? ይህ ስርዓት የሌለው ባል ሱብሃንአላህ። ይቅር በለኝ ይቅር በለኝ። ነጃ እናንተ ቆንጂት፣ ተሳስቼ ቆንጂት አልኩኛ። ነጃ ሲሪየስ መሆን ነበረብኝ። አሎ ልደውልላት፣ ቆይ ልደውልላት። አትሰማማ እዛ እንትን ላይ ወይ ስልኩ እዚህ ነው ያለው። ነጃ ደግሞ ሂጃብ ሳትለብሺ እንዳትመጪ ቪዲዮ እንሰራለን ብዬሻል ነበር። መጥፎ እንዳትሆን ነጃ። ቆይ አንቺ በቃ ቤቱ እንኳን ማስተካከል ትተሽዋል።
በፊት እኮ አሪፍ አድርገሽ ነበር የምታስተካኪ። ስሬሴ ቱሬ እንደዚህ ነው እንደዚህ ቤት የምስተካከለው? እንግዳ ይዤ ቢመጣስ? ስሬሴ ቱሬ አሁን ራሱ ነው እንደዚህ ዝርክርኩ የወጣው ወይስ እግር አለው እጅ አለው ይሄዳል? እና ቪዲዮ እንሰራለን አላልኩሽም? ዛሬ እኮ እንትን ነው። አሁን እስቲ መጀመሪያ ምግብ እንብላ። እንደ ውጭ እኮ ነው ስራው ይሄ ነው የምመጣው። በጣም ርቦኛል። አሁን ምግብ አለ የለም? ኦኬ ምግብ መጀመሪያ ይኸውልሽ፣ መጀመሪያ ምግቡን መጀመሪያ በትንሹ አምጪው። መቅመስ አለብኝ ከመብላቴ በፊት። አንቺ የሰራሹን እስቲ እንዴት አድርጌ አሁን ዝም ብዬ መብላት አለብኝ? እንደሚጣፍጥ እንደማይጣፍጥ መጀመሪያ ቼክ ላድርገው። ቼክ ላድርገው። ምግብ አለ አይደል? እራት ተሰርቷል። ኦኬ በቃ እሱን በትንሽዬ ሳህን በትንሹ ለቅም በቃ ቀምሼ እንዳየው ማለት ነው። ከዛ ያለው ከተመቸኝ እበላለሁ፣ ካልተመቸኝ እተዋለሁ። ወይ ሌላ ትሰሪልኛለሽ? ጎበዝ ነይ 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 ወደዚህ ነይ እስቲ ነይ። ደግሞ እንትን ውሃ ስታመጪ አይስ አስገብተሽበት። አይስ ኑሮ ያለ አይስ ደስ አይልም። ውሃ አይስ ከውስጥ ሆኖ ከፍሪጅ ታውጭና ከዛ አይስ ትጨምርበታለሽ። ውሃ ማለት ነው። ቡና ላፍላለ ጣምቶት ነው። አዎ ቡና ሳታፈይ ትንሽ እየታፈይና ከዛ በትንሹ እንትን እንዴ ምን ሆኖ ቀልድ? ነይ 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 ወደዚህ። አረ ነይ። አበዛውብሽ? ኦኬ እና እንትን ቡና ስታፈይ ወተት እንዳይበዛ። እኔ አሁን አይደል እንደ መጣሁኝ። እንትን ቡና ስታፈይ ወተት እንዳይበዛ ቀጠን፣ ከዛ ትንሽ ወፈር ይበል ቡና። ቀጠን ከዛ ትንሽዬ ወፈር። ቆይ አንቺ ቀልጄ አውቃለሁ? በአንቺ ቀልጄ አውቃለሁ? ሲጀመር አንቺ አለባበስሽን ሳታስተካኪ ቤት ሳታስተካኪ ምግብ እንዴት እንደሚሰሪ ብቻ እኔ እንጃ። ወይ ደግሞ ሄደሽ ልብስሽንም ቀይረሽ ነይ። አሪፍ ልብሶችን ቤት ውስጥ እኮ እምር ስል ነው ሰው ደስ የምለው። እኔ አልተመቸኝም። ግን ልብሱን ቀይረሽ ነው ነይ። እኔ እኮ ሲበላ አፕታይት እንትን እንዲከፈትልኝ ቆንጆ መሆን አለብሽ። አዎ እኮ በጣም ይርቦኛል። አረ ምግብ መጀመሪያ ምግቡ ቢመጣም ጥሩ ነው። ግን ያው አንቺ በልብስ አበላሸሽው። ምን ላድርግ እኔ እንዴ? ሰው እንዴት ልብስ ሳይለብስ አሪፍ የሆነን ልብስ ሳይለብስ? አሁን አሳዘነችኝ። እሺ ብላ እኮ ነው ያለችው። ወይኔ እኔ ቆንጆ እሺ ብላ ነው ሄደችው። ይገርማችሁ። አሁን ልብስ ቀይራ ትመጣለች። ቶሎ በይ እንጂ ምንድን ነው? ይቅር በል ወላሂ አትናደድብኝ። እሺ አዎ እንደዚህ ነው። ምንም አይልም። በቃ አሁን ምግቡን አምጪው። መጀመሪያ ልቅመሰው እስቲ። ቀቅ ነው ሂመሚ ወንት ሲገኝ ሞጅሩ። እሺ ይኸው እስቲ መጀመሪያ ቼክ አድርጉ። እስቲ መጀመሪያ አንቺ
ጨው ያንሳል፣ ትንሽ ጨው ያንሳል። ግን አይተሻ ቀምስሻል ስትሰሪ? እስቲ አንቺ ራስሽ እስቲ አይሽ አሁን ይሄ ምግብ ነው? አብዲ ምንድን ነው የሆነው? ማልተ ጨው ያንሳል። ጨው እስቲ ቆይ ምን ሆነሻል? የሆንሽው ነገር አለ ዛሬ? አንተ የሆንከው ነገር ካለ ንገረኝ። እሺ በስርዓቱ ላምጣለና በልተህ ወደ ምንሰራውን እንሰራ። ሰዓቴ እንደማራ ቆይ ልቅመስ መጀመሪያ። ይሄው ቀመስክ አይደል እንዴ? በቃ በስርዓቱ ቀመስኩ። ቆይ እንዴ ምግብ ሲቀመስ እኮ እሺ ሴፍ ዶም መሰራን ባሰ እንትኑ ዘይት ባዛበት ትንሽ ዘይት አለ። ለኮሌስትሮል ጥሩ አይደለም። አየሽ አሁን ዘይት አበዛሽበት። ምን ነው ይሄን ምን ነው እንዴ? አልሞታ አልኩሽ። አብዴት አለ ዘይት። ይሄ ያለው ምግብ ዘይት በዛበት ማለት አብዲ ምንድነው? አንቺ ዛሬ ምን ሆነሻል? ምን ነካሽ ዛሬ? ምን ነካሽ? ቤት ሲገባ በፊት ያልነበረሽን ባህሪ ይሄው ዝርክርክ ብሎ ሲጀመር ማን ስሬሴ ጉባ ባይጆሌ ረፊሱ ፍኔ ምንም ያረው እኔ እንጂ ምናልባት ተሰሱሚ መታ እንዲ ካረገች ነው እንጂ ያስተካከለ ነው ላይ ወጣው እና ሌላ ሰው ገብቶ ነው በቃ ጻኖ መታ ይሆናል። ድንገት ሌሎቹን ሳስተኛቸው እንጂ ያስተካከለ አይታወቅም እኮ አንቺ በሩንም ከፍታ አድርገሽ እኮ ነው ዘምተኙ እና አንድ ቀን እንትን ብዬ በቃ ቤቱ ባዶ ይሆናል እኮ። እሺ እራት ላምጣ። እራት ምኑ ነው የምታመጪው? ሌላ አለ? እሺ ሩዝ አለ። ሩዝ ላምጣለ። እስቲ ልቅመሶ መጀመሪያ በትንሽዬ አምጪ። ሰውዬ ያማልን በዛው ደግሞ ውሃውንም እንዳልኩሽ ውሃ ትንሽዬ እንትን ውሃም ልቅመስ። እስቲ መጀመሪያ ልቅመስ ቴስቱን ሊዮ ውሃውን ውሃ ራሱ ታነሽ እንጂ ምንድነው የምትቀምሰው? ውሃም ትቀምሳለህ ሄደ? አዎ ሁሉም መቀመስ አለበት። ሲጀመር ድሮ ያለለብን ባህሪ ከኔ ያመጣው እንዴት ቀምሼ የምትለው ደግሞ እኮ እንዳትረሽ አላህ እኮ ለባላችሁ ታዘዙ እሱ ያላችሁን ሁሉ አርጉ ነው ያላችሁ አይደል? እና ምን አለበት እኔ እንዴ ይሄው አምጪልኝ አልኩሽ። ጨው የሌለ አንዳንዴ ደግሞ በርበሬ የሚበዛበት አንዳንዴ ዘይት የሚበዛበት አርገሻ አመጣሽ። ቆይ ከሱ ጋር ለምን ነው የምታገናኘው? አላህ ጋር የሚያገናኘው ምን ሆነሃል እንዴ? ትእዛዝ እኮ ትእዛዝ ነው። አማሲዲዴ ትእዛዝ ምንድነው ነው እምቢ ያልኩት? አሁን ታመጫለሽ አታመጭም ወይ? አላመጣም ማመጣው ነገርኝና አመጣላለሁ። ግን አትቆጣ ደግሞ አትንጫጫ። ኦኬ ምግብ ሌላ ሩዝ አለ ያልሽኝ። በቃ ሩዙን እንዲቀምስ ትንሽ እየተመጫለሽ። ቆይ ቅምሻው ከየት የመጣ ነው እንዴ? በፊት ነው። አሁን ለምሳሌ ይሄን አምጥተሽ ባይመቸኝ አንቺም ያለው እኮ የኔ ውድ ካፍቴሪያ ወይ ሆቴል አይደለም ያለው እቤት ነው። ድሮ ያገኘው ነው እንደምትበላው። ዛሬ ደግሞ ከየት የመጣ ነው? ልቅመስ ልተው በዚህ ልግባ በዚህ በቃ እሺ። አልሰራም በእኛ እኔ ተነስቼ እሰራለሁ። እሺ በቃ ቆይ ላምጣልህ። ቁጭ በል። እንዴት ነው የሚያረጋት? ኧረ እኔ ምንም አልሆንኩም። አንዴ ልብስ ቀይሬ አንዴ እንዲውኝ እኔ ሰው ያለለበትን ባህሪ እንትን እያለ ይላል እንዴ? ውሃ እኮ ሁለት ነው ያልኩሽ። አንዱ አይስ ያለው አንዱ አይስ የሌለው። ይሄው ሊዮ ብዬ ነው መጀመሪያ የትኛው እንደሚመቸኝ። ያው ሩዝ ነው አይደል? ደግሞ ያቃጥላል። ምን ነው እንደዚህ አሞቅሽው? ኧረ ቆይ ልቅመሶ መጀመሪያ። የመጀመሪያው ቴስት ቅመሙ ትንሽ በዛበት ነው ልክ እንደ ሽሮ። ስለዚህ መጀመሪያ በልታል ሞቅላሉ። እንግዲህ ከዚህ በላይ ቅምሻ ያለው አይመስለኝም። ደግሞ እንትን ቡና ቀጠን ብለው ወፈር ያለ ከዛ ስኳር ትንሽ በዛ ብሎ ያልበዛ ትንሽዬ ቡና አነን እንጂ ጅሩ ሰጎተናና ጭራሽ እንዴ በስርዓቱ እኮ መሰለኝ ድሮ የሚሰራው ነው የሰራው። የምን ስርዓት ነው? ስርዓት አለ? ምንም አልተመቸኝም። እሺ እራት ምን እንደምትበላው? አልበላም በቃ ትቼዋለሁ። እስቲ አንቺ ደስ ይበልሽ። እኔ ለምን ደስ ይለኛል? ስትበላ ነው ደስ የሚለኝ። እንዴ ለምን እንደዚህ የምትለኝ? ምን ነው የሚበላው? የለም እኮ
እሺ ሌላ ምን አንድ ጨው ያንሳል ውሃው ደግሞ ቡና ደግሞ ወተት የለም ትያለሽ ከብራማ እኔ ገባለሁ አንቺ የለም ትያለሽ ከብራማ ሳውጅ በቃ እንግዲህ እኔ ትራይ ጎዴ ካገደ እንደው I don't know ምንድነው ይሄ ሁሉ እንዴ ነይ እንትኑ አምጪ ይሄ ትራሱ አረዴ ትራሱን አምጪ አብዱ ምንድነው ያው ምንድነው እንደዚህ ዝርክርክ የሚሆነው ምንድነው ያረክ ያለው ምንድነው ያረኩት ምንድነው እንደ ጻን የሚያረግክ አብዱ ደህና ነህ ግን ምን ሆንኩ ምግብ ከለከልሽኝ አይደል ይኸው በቃ ደስ ይበልሽ ሲጀመር እኔ ምግብ ይለሽን ኦርጊን የሆነ ሲጎ የለኝ ጅሩ የሆንኮ ነገር ካለ መናገር ትችላለህ ምንድነው ዳርዳር የምትለው እንደለም ነው ተሮውሮ ትራሱ ያው እንኳን ትራስ እኔ ወደ ራሱ እየተወራወረ አይደል ምንድነው ማንሳት ነው ሌላ ምን ብዙም እንትን የለው ለዚህ ደግሞ ማንሳት ትችላለሽ እሺ ግረን ከዚህ ላይ ወርዳራ ደስ አይልም ምን ችግር አለው ወንበር አይደል አንቺ ምን ሆነሻል እኔ አንተ ነህ እንጂ የገረምከኝ ነው ምን ሆናለሁ አንድ ልብስሽን ቀይርኩ ምግብ ልቅመስ አመጣው ቀመስ ልብስ ቀይር ያለው ብለሽ አሁን ይሄ ቀይረሽዋል የበፊቱ ይሻላል እንደው ቆይ አንኮ ነገር ካለ መናገር እኮ ትችላለህ ምንድነው ያንኮ ምንድነው ያለለብን ባህሪ ነው እኔ እንደዚህ አይደለም እኔ ማቋ ድሮ አብዲ እንደዚህ አይደለም አይ እንግዲህ አታበዥዋ ይጂ ምን ነው ቀምሰ የመጣው ነገር አለ እንዴ ደህና ነህ የሚቀምሰው እኔ ምን አቅላለሁ ይንክ ያለው አልገባኝም ናንገል ዋታ አጅርቱ ኡፍ በቃ ደበርከኝ አልፈልግህም ውጣልኝ በቃ ምግብም አንተ ከፈለክ ብለ አንተ ካልፈለክ ተው ሂድ ተኛ ወይ ውጣልኝ አትይም ቀላል እኮ አባኔ ካመመ ሆስፒታል ሄዶ መታየት ይችላል እኔ ምንም ያልኩህም ያኔ ድሮዋን ምንም አልተቀየረም እንዴ ደስ እንዲል መሰለኝ ያልከውን ሁሉ እሺ ብዬ እንደማይክ ሰው የምታዘዘው እንዴ ምንድነው እንደሌላ አይነት የምትሆነው ያው ማዘዝ መፍታችን አይደል ድሮ ማታረገው ነገር እኮ ነው አይደለም ማዘዝ መፍታችሁ ነው እና ማን ነው መፍቱን የሰጣችሁ እሱ ነው ደውሉም ነው መፍቱ የተሰጠው አብዲ ማየው ነገር አትስራ ለምንድነው ማየው ነገር የምትሰራው ምን አረኩ ምንድነው የምትወረውረው ትራሱን እኮ ቀላል ነገር ነው እንዴ ምን ችግር አለው እንዴ አንቺ ያለሽ እንዴ እየጠጣሽ አይደል አብዲ ምንድነው እሺ ዋንታ ተናሂ ምንድነው እንኮ አረ እኔ ምንም ማለት የንኮ ነገር ንገረኝ ወይ ምንድነው የደበረ ነገር ካለ ንገረኝ የንኮ ነገር ካለ ንገረኝ አኖ ተከልና ገላንጅሩ አታጅሩ ተኪ ደስ የለፈገጉርት ተኪ ማው ነገር ትናገራለህ ምንድነው የንኮ እሺ ግረን ከዚህ ላይ አውርዶ ደስ አይልም ሉቃስ ራገቡዚ ረቢክ የማናገር ሲስታ ምንድነው የንኮ ንገረኝ ሸቤት ጭቅጭቅሽ ወይ እኔ ምን ጨቀጨኩ አንተ ነህ እንጂ የተቀየረው ባህሪ እኔ ምንድነው ያረኩት ለምን መጨቀጨኩ እኔ አራት ቆጭ እና ምን ላርግ ባሰበጂ እንዴ እኔ ምን ላርግ እሺ ምንድነው ያረኩኝ ቆይ ነው ያረኩት ነገር ካለ ንገረኝ ወይ ካመመ ንገረኝ አረ እኔ ዳና ነኝ ነገር ሁሉ እኮ ግራ ነው የሚያገው ወይ አንቺ አታውራ እያልሽኝ ነው አታውራ አላልኩም እኔ ጤነኛ ነህ ወይ ጤነኛ ነህ ደህና ነህ ምንድነው ከሰው ጋር ተጣልተህ መጣ ውጪ ጤነኛ ስለሆንኩ መሰለኝ አንቺ ጋር ቁጭ ብዬ የማወራው የምታረጉ እኮ የጤነኛ ሰው ስራ አይደለም ድርጊቱ አንቺ ጤነኛ ነሽ እኔ ጤነኛ ነኝ አልহামዱሊላህ ጤነኛ ከሆንሽ ቤቱ እንደዚህ ሆኖ ምግቡ አንድም የሚጣፍጥ ምግብ የለም ውሃ የሚጣፍጥ ውሃ የለም እዚህ ቤት ውስጥ እስቲ አረ ወደዛ አብዲ ከምር ነው ይሄን ሁሉ ያረክ ያለው እሺ በቃ ምን ላርግ ልውጣ ወዴ ነው የምትወጣው ምን አውቃለሁ በቃ እንጂ እንትን እድል እሞክራለሁ አለ የምን እድል ነው የምትሞክረው የምግብ ነው አለ ለምን የምን እድል ነው ይኸውልህ አርፈ የምትቀመጥ ከሆነ ተቀመጥ አይ አልበላም አልጠጣም ምንም አልፈልግም ካልክ ሄደ መተኛት ትችላለህ ካለበለዚያ አፍላፊ እንዳትናገር በቃ እስካሁን እሻልኩ ታዘዝኩ የምትለውን ሁሉ አደረግኩ በቃ የምችለውን አረኩኝ አይደለ መቅመስ ያለብህን አስቀመስኩ ሲጀመር ልቅመስ ልታልክ ለምን እንደዛ እንዳልክ ራሱ ግራ ገባኝ አልገባኝም ስለዚህ ምንም ጭቅጭቅ ምንም ዝንዝ አያስፈልግም እኔ አንተ ማየት አልፈልግም አላልኩም አልወጣኝም ወጣኝ ጭራሽ ወጣኝ እንደዛ ያዘዝሽኝ ነው
እኔ አንተን እያዘዝኩ አይደለም እንደዛ የሚል አይነት ቃል ወጥቶኛል ወጣኝ ካንደበቴ እንደዛ አይነት ቃል አትቆጫ ምንድነው እኔ አልተቆጣውም ጥያቄ ነው የጠየቅኩ በቃ አግባባዊ ጥያቄ ነው የጠየቅኩ አንተን ተቀያየረ ከውጪ መጣ እሺ በቃ አትቆጫ ምናልባት አንተ ከውጪ ስትመጣ ላይ ሆኜ ደብሮ ሊሆን ይችላል እሱ ደግሞ ልጆችን እያስተኛው ነው እና ምን አልኩኝ እኔ እና ምንድነው ወደ የምትቀያየርብኝ አንዴ ጨርቅሽን ቀይሪ አንዴ ምግቡን ልቅማስ አንዴ ውሃውን እንዲያርግ ያለለብን ባህሪ የምታመጣብኝ ምንድነው ወደ ነው የምትሄደው ወደ ነው የምትወጣው ናቁጭ በል ወደ ነው የምትወጣው እንዴ እኔ ምንድነኝ ምን አደረኩ ያረኩ ነገር ካለ በግልጽ ነገረኝ በቃ ምንድነው ዳርዳር የምትሄደው አረጋጊ ወደ ነው ማረጋጋው ምንድነው ማረጋጋው ምንድነው ባንዴ መቀየር በቃ ለቅመስ እንዲሉ በቃ እሺ ጓልሽ እኮ ምን አይነት አባባል አረቀልደን ነው አይደለም እኔ ጫውታ ብዬ ታገስኩ ምንም አይነት ቀልድ አላየሁብህም ኮዝታስቢ ምንም ማስበው ልብስ ቀይር ልቅመስ ቀመስ እሺ በቃ ትቆጪ አሁን ትቼዋለሁ በቃ ትቼዋለሁ እኔ እንደውም ምግብሽ ራሱ በጣም ቆንጆ ነው እና ምን ይሻላል አሁን ምንም በቃ እሱን በላለሁ አሁን መጀመሪያ ያመጣሽው ሁለተኛ ያመጣሽው በላለሁ ችግር የለም ምን ነው የምትበላው አቺ ወር ጨርቄ ጅጅራ አየጀደ ጅጅራ አንሞ ምስኪን ቲቲን ቢሻን ፊድ አየጀደ ፊድ ምን ምግብ ቀይር እሺ በቃ እዛ ጋር ምታይሻል ምን ነው ታይ ነይ ናንተ ራስህ አንተን በመታው እጅ ያረረኩ አልሄድም የራሱ ጉዳይ በቃ አትናደጃ እንዴ በቃ አትናደጂ እንደዚህ አይነት ነገር የሚሰሩ ሰዎች አሉ አላህ እንደዚህ በቃ መፍት ሰጥቶናል ምናምን ብለው ሚስቶቻቸውን እንደዛ የሚያረጉ ስላሉ ነው ለዛ ነው እኔ እንዴ የምታማረረኝ እኔ ምን እንደምታረጊ ለማየት ነው ምን አረኩ ታዘዝኩ ሌላ ምን አረኩ ምንም እንደኔ አይነት ምስት ታገኛለህ አላገኝም ታገኛለህ የለችም አልተወለደችም አትወለድም አልተወለደችም አንቺ ብቻ ነሽ አይደለም ግን እኔ ማለት ነው ጫውታ መስሎኛል ነገር ግን ምንድነው የሆነ ግራ ገባኝ የሆነ ውጪ ተበሳይቶ ከመጣ ሰው በቀን 5 ደቂቃ ያብዳል ብሎ ነገር አለ አይደለ ስትሬስ ያዘው እንደ ብዬ በቃ ተዛዝ እኔ ስትሬስ ይዘኝ እና ገብቼ ነው እንደማይሆነው ነገር የሚቀባጥረው በቃ ስትሬስ ይዞት አይደለም ስትሬስ ይዞት በቃ መጥቶ እዚህ እንትን በቃ አለ አይደለ እዚህ ጋር አሁን አስተካክዬ ነው የልኩት እሱን ማን ነው እንደዛ ያደረገው ግን አንተ ነህ ያጠፋው አሁን ላስተካክል ወላሂ አስተካክልልሻለሁ እንኪ ኦኬ በቃ ችግር የለም አንቺ ግን አትናደጂ አሁን ራሱ እያመንኩ አይደለም እያዩት ኦኬ በቃ ጎበዝ ዋን እንቀምነ ግን አሳዝነሽኛል በነገራችን ላይ በመሃል ቪዲዮ ስንቀርጽ እንትን ብሎኝ ነበር ሳቄ መጥቶ ነበር ከዛ ምን አረክ ራሴን ያስፋ ምክንያቱም ቪዲዮ እንደምንሰራ አውቃለሁ ግን ይሄን እየሰራብኝ እንደሆነ ነው ያላወቅኩት ቪዲዮን እንደምንሰራ አውቃለሁ አይዲያው መጥቼ ነግርሻለሁ ከዛ ዲነር ከበላን በኋላ እንሰራለን አለ ደውሎ ካሜራ እንደከፈትኩ አልነገርኩም እኔ ምስኪና ደግሞ እሻልኩኝና እራት ሲል ደግሞ ሰውየው ምን ሆኖ ነው አልኩኝ እንደው ረሳው እንትን ነው ምክንያቱም ያለለውን ነገር ነው ያመጣብኝ ማንኛውም ጎበዝ በርቺ ወንዶች ግን በቃ ወንድነታቸውን ተጠቅሞ ትንሽ ያ ምን ታረጋዋለሽ በነገራችን ላይ እኔ መልስለታለሁ በአላህ ፍቃድ አላህ እድሜና ጤና ይስጠኝ ብሎ ሰውነቱ ወዙን እስከቀይር ነው መልስለት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እኔ ወዝ የሌላውን ወዝ ይቀይራል እንጂ አይቀየርም እሺ ያ አንዲያ አለከው ያገናኘንና እኔ አሁን ጥቁሩ ሰውየው ነጭ ነው የሚሆነው ያኔ ለማንኛውም ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ ቪዲዮውን እስከመጨረሻ እዩ ከዛ በቃ እንግዲህ السلام عليكم ورحمة الله وبركاته الحمد لله مسكانا